ደሃና አመጋገቡ ሽሮና ተርክክ ነው የምጠቀመው። ደሃ ብዙ ጊዜ ጺሙ ሙሉ ነው፣ ጺማም ነው፣ ጸጉሩ ይበናል። ደሃ እንደዛ ነው። ደንበኛችን እርስዎ በዓመት አንዴ ስለሚታጠቡ የሻወር ጥቅም አይገባዎትም። ማላቁት እንዳይመስሎት። አንቺ ምንድነው ትርፍ ንግግር የምትናገሪ? ኡቴ ደንበኛችን ገና ዛሬ 5 ብር ካርድ ሞላው ብለውማ እንዲህ ያሽቋልጡ። ሰላም ዩቲዩብ እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ። እኔ ያለሁላችሁ ዛሬ ባባበደ ቪዲዮዎች ተከስተናል። እሱ ቪዲዮችን አብረን እያየን ፈታ ዘና እንላለን። የመጀመሪያ ቪዲዮችን በወር አንድ ቀን ክላስ ስትገባ ይላል። እስቲ እንመልከተው። ክላስ ገብቶ የማያውቅ ተማሪ ካለ አሁኑን ይውጣ። አንድ ተማሪ ማየት አልፈልግም። አረ ብራዘር ምን አስተማሪ ነኝ? አንተ ደግሞ ያለ ክፍል ምን አባት አደርጋለህ እዚህ ክላስ? አረ እዚህ ክላስ ነኝ። ጭራሽ የቱ ማያውቅ ነው ማለት ነው። ሰውዬ ቀልድ ነው እንዲያትከው። ተማሪዎች እዚህ ክፍል ነው እንዲሄዱ። እዚህ ክላስ አይደለም። አይደለም ይሄ ቲቸርዬ፣ እዚህ ክላስ አይደለም ይሄ። እዚህ ክላስ አይደለም እንዴ? አቺ ምን ተሽቀብጁ? አታ ምን ተሽቀብጁ? እንደዛ ግን ያኔ ስንማር ግን እንዲህ ስታሽቃብጡ የነበራችሁ ግን የት እንደደረሳችሁ ግን ወይ የት ላይ እንዳላችሁ ኮሜንት ላይ እስቲ ያስቀምጡልኝ ካላችሁ። እስቲ ደግሞ ይሄን ቪዲዮ ደግሞ እንመልከተው። ሽምግልና አንድ ቤት 7 ቴስት ይላል። እስቲ ወደ ቪዲዮ። ጋሼ ልጆትን ለልጃችን ብለን ነበር የመጣ። ምንድነው ልጄን ነው? አይ እህቶትን። አረ ንቀት 7 ጊዜ መጥቼ ጋሼ 7 ጊዜ መጥቼ። እሺ ልጁ ምን አለው? እርሱ ምን አለው? ተከራይቶ የሚኖሩት እሱም ተከራይቶ መቶ አለቃ 7 ጊዜ ወጥቼ ወይኔ ጉዴ ማለት ነው። የተዛኩ የሥራ ልምድ አለው ማለት ነው። ቤተሰብ ሆኗል ማለት ነው። ልጅቷ ድመት ናት እንዴ? ዝም ብያንስ ሲመሰጠ ተረጋጋ። ዝም በላ ይሰጥኝ ንቀት አልሰጥም። ምን አባ እንደምታመጣ እንደውም ያግባ። ዝም በላ አንተ። እንደውም ያግባ ከፈለጉሽ ደቂቃ የሰፈር መሳቂያ ነው ማረጉት። ምን ያመጣል? የኔ ሰፈር መሳቂያ ነው። እኔ የምለው ይሄ መነጽር ያደረገው ግን አሽቃባጭ ነች ወይስ ምንድነው? ደግሞ እጁ በእጁ ምን እያደረገ ነው? ምንም አልገባኝም። የኔ ልጅ ፍርድ ቤት ነው ታሉ ለመገትረ እኔ እንደውም ውለታ አልዋለሎት ብዬ እኮ እግሬ ስር መተህ ነው ይቅርታ መተህ እዛ ያግቧት ይብሉ እዛ ያግቧት በቃ። እስቲ ጋር ሲኛው ደግሞ ኢትዮ ቴሌኮም ይሄን 2080 ይላል። እስቲ እንመልከተው። የደውሉላቸው ደንበኛ ሻወር እየወሰዱ ስለሆነ እባክዎ ጥቂት ቆይተው ይደውሉ። እባክሽን ሰዓት የለኝም። ደንበኛችን እርስዎ በዓመት አንዴ ስለሚታጠቡ የሻወር ጥቅም አይገባዎትም። ማላቁት እንዳይመስሎት። አንቺ ምንድነው ትርፍ ንግግር የምትናገሪ? ኡቴ ደንበኛችን ገና ዛሬ 5 ብር ካርድ ሞላው ብለውማ እንዲህ ያሽቋልጡ። ችግር ምንድነው አውቃበታለች ማለት ነው። ነግሬሻለሁ። አንቺ ሴትዮ ደንበኛችን እኔንማ ሴትዮ አይሉኝም። እንደውም ድሮም አውቆታለሁ። ክብር አይወዱሎትም። ደህና ይዋሉ። እኔ ግን ጋይስ ሳስበው ወደፊት ግን ኢትዮ ቴሌኮም እንደዚህ ምን ይመስለኛል በዚሁ ከቀጠለ። እስቲ ወደ ጋይስ የኛው ቪዲዮ ደግሞ ስራ መስራት የማይቻልበት ሀገር ይላል። እስቲ እንመልከተው። ልወጭ ወራልወጭ ሞላ አራለ ሞላ ልወጭ የተሰበረ ጀበና አለኝ ትለውጣለህ? አንተስ ትለውላለህ? እኔ ነኝ መሰልኩ የባላባት ልጅ የዚህ መጮቻውን ይልቀር የማንንም መጮቻውን ይልቀር በል ያሰክስ ባላባት ምናምን ምን አላቀም። ምን ነው የምትለው? ምን አያቴ ጀግና አባቴ ጀግና ምን በል የማን አባት ነው ጀግና? እንዴ አባትህ እኮ አንተ ታላቁ እንደምን አንተን ብቻ ወልዶ ለምን ደሞ ታውቃለህ? ይኸውልህ በባድመ ጊዜ ዘመቱ ተብሎ ወጣት ከተት ተብሎ ከነፋስ በላይ እየፈጠነ ካለ ኦራሌ ዘሎ ወርዶ እኮ ደንግጦ አልዋጋም ብሎ ፍልጥ እዚህ ጋር አገኘው ዘጋ። ሁለት ልጅ ወልዶ ሞቶ ለዚህ ነው ፈሪ ነው አልኩ። አንተ ሰው ማቅለል ትወዳለህ። እኔ በዚህ በኩል ልሸቅል በል ሞልዋ ኦ ማይ ጋድ ምንድነው የሚያስጨው? ልዋጭ አንተ ልዋጭ እይ እናቴ እንዴ ብሊን እያስታውሽ መኩነኝ እግዚአብሔር ይመስገን ሪዝቂ እንዳይ የሆነ ረጅም ጊዜ ምን ተፈጥሮ መካሻ ሃይስኩል መካሻ መኩነኝ መፋፋ ፀጉር ሳሰው ደሃና አመጋገቡ ሽሮና ተርክክ ነው የምጠቀመው። ደሃ ብዙ ጊዜ ጺሙ ሙሉ ነው፣ ጺማም ነው፣ ጸጉሩ ይበናል። ደሃ እንደዛ ነው። ምን ልቀይርላችሁ? እኛ እኮ የሀገር ውስጥ እቃዎችን አንጠቀምም። አይ ትንሽ ድምጽ ረበሻችሁ በጣም ቅንስ አደረግና የሀብታም ልጆች እናውቃለን አባታችሁ ብሩን ኬት እንዳመጣው። ምን ያደንዛዥ ቸርቻሪ ልጆች አደንዝዞን ወጣቱን ቀጠላ ብሎት እኔ በቃ እኔ ልጅ በጣም ነው የሚመቸኝ። በነገራችሁ ላይ በቃ ፈጠራ ይለያል ነው የምላችሁ። ኦኬ ወደ ቀጣይ ቪዲዮ ደግሞ እንሄዳለን። ሚስቴ ወሸመተች ይላል። እስቲ እንመልከተው። ይኸውልህ እንደዛ የለፋህባችሁ ሽማግሌ እልካለሁ ብላ ያሰብካት ልጅ ይኸውልህ ከማንም ወጠጤ ጋር እኔ ፓርኪንግ የምሰራበት ፔንሲዮን ታያዘል ገባች። ና ጉድህን ሄደ። ድምፅ ላሰማ እችላለሁ ደግሞ ታወራለህ። ና ጉድህን ተመልከት። ካላመንክ ነኝ
አገኘሁሽ ተኛሽማ ኪያ እንዴት ልመን እናቴ እንዴት ልመን ወጥተሽ እግሬ ማልዞ የለም በእኛ ተወኝ ታበላሻለህ እንዴ ምንድነው ገሪ ተወኝ ምን ላድርግ ከዚህ በላይ እንዴ ስንት ዓመት የታመንኩለት ፍቅር የ10 ዓመት እጮኛ ተኝታ ምን ልበል እኔ በቃ ተው ምን ማድረግ አይቻልም እሺ ቆይ ለፊታችን ቅዳሜ ሽማግሌ አብልቻ ጠጥቻ አሰናድቻ አዘጋጅቼ ነበር ምንድነው ምላቸው ተኛሽ ልበላቸው ወይ ተው እንጂ ወንድሜ ተው እንዴት አንተስ ብትሆን አትገቡም ጨርሰናል አትልም ስራ እኮ ነው ምንድነው እኔ ተባብረን እንዳስተኛት ነው የምቆጥረው ተባብረን አብራት እንደተኛ ነው የምቆጥረው ተው እሱ ለተንኮል ያሰበው ራሱ ዞረበት ኧረ የሚገርም ሰላም ነው የኔ ፍቅር ፍቺውን እኮ ጨረስኩኝ ቤቱም መኪኖቹም በኔ ስም ሆነዋል ይወርሽ ነው ቤቴም አንተን ነው የምጠብቀው ናልኝ የኔ አባት እዚህ አሁኑኑ ውጥት ቤትሽ ግብት የኔ እናት መጣሁ በቃ አሁን እንዳነግራት መምጣቴ እንዳነግራት ምንድን የምስራች አለ እነግራለሁ ቀስ ብዬ እነግራለሁ አልተያየንም አባቴ ልጅ በቃ እኔ ምንም ለዚህ ልጅ ቃላት የለኝም እስቲ ሰው ጋር ደግሞ ወደ ቀጣይ ቪዲዮ ደግሞ ለሀብታም ለቅሶ ያቀርከው ሲከሽፍ ይላል እስቲ እንመልከተው ግን ሲያርፉ ብንሄድ ይሻላል ሲያርፉ ይኸውልሽ የሀብታም ቤት ለቅሶ ድግስ አጋፋሪ ይበዛዋል ከወዲሁ ሄደን ከሆስፒታል ከማጽናናት ጀምሮ በመቀራረብ ሄደሽ ሴት ልጆቻችሁን ትቀርቢያለሽ አንቺ ኩሽና አካባቢ ትዛመጃለሽ ለልጆቻችን ለአንድ ወር ከምናምን ምግብ እየቋጠርን እስከ 80 እዚህ ቤት ነው የምንቆየው ከአሁኑ ማጽናናት ነው ወይኔ አባት ምንም አይሆንም ወይኔ አባት ኧረ ዶክተር ይተው አይዞህ የእኔ አባት አንዴ ልቦ የተነሳ ሰው ሊሄድ ያለ ሰው መልቀቅ መተው ነው እንጂ ካፈር ማስቆም በእግዚአብሔር ስራ መግባት አልመጣም እኮ አባት ገና ነው እንዴ ገና ከ70 ዓመት በኋላ ገና ነው ይቆያል አንተ ነው ስልጣን አንተ ብራውሮ አውሮ ላንሳልኝ ነው እሺ ሄሎ ካቡጀሪ መስጫ ነበር አባት ስንት ሜትር ናቸው አንተ አልሞተም እኮ ገና የምን አቡጀዲ ነው የምትሉት ይሞታል አልሞተም ይሞታል የሆነ ይሁን በቃ አርገው አንዱን አቡጀዲ አይ የኔ አባት ዶክ እሺ እንዴናችሁ ሰላም ነው ሰውየው በፍጹም ጤንነት ላይ ነው ያለው የምር ነው ዶክ አባት ላናግረው ፍጹም ሰላም ነው ዶክ ሰላም ነው ፍጹም ደህና ነው ዶክ ቋጥሮ እዚህ ነው አባት እንዴ ሰለስትን እዚህ ከርሜ 40 ወጥቼ እስከ 80 ልጆችን ቀልባሉ ያልኩት ሰውዬ ምን ነው ዶክ ለምን ትመልሰዋለህ ካፈር ለምን ታስቀረው ዶክ አንተስ ብትሆን ኦክሲጅኑን መንቀላቅቶ ነው ለምን ካልሞተ ደስ ይላል ይሄ በቃ ለቢዝነስ አንደኛ የሆነ ሰው ነው በቃ አንደኛ ማለት ነው